ሚስት ስታረግዝ እግሯን የማጠብ እግሯን የመንከባከብ እግሯን አይደለም ፓንቷን እንትኗ ጸጉሯ ራሱ የታችኛው ሲያድግ እርጉዝ ስትሆን ሴፈር ገዝተ መላጫ ገዝተ ወይ ዋክስ እንትን ገዝተ የመላጫት የማስተካከል ግዴታችሁ ነበረ። ያበሻ ወንዶች አታደርጉትም፣ እንደዚህ አታደርጉት። በዚህ ዘመን ያላችሁ ወንዶች ጊዜም የላችሁ። ሚስቶቻችሁ ሲያረግዙ ሚስቶቻችሁን የምትከባከቡበት ታይም የላችሁ። ምን ልክ እሱ እውነት እንነጋገር ከተባለ ስንት ሴት ነሽ በእርግዝናሽ ሰዓትሽ ማለት ነው በእርግዝና ታይምሽ የምታለቅሽ የሚከፋሽ ሆድ የሚብስሽ የምትሰቀሰቂ ለጓደኞች ምትይ እንደውም ወንድ ልጅ በዚህ ዘመን ስታረግጂ ነው ደም እንኳን የሚያስለቅስሽ። ማርገዝሽን ሲያቅ እንደ ትላንትናው መውጣት መግባትሽን አለማወቅሽን ሲያቅ ይጫወትብሻል። ደም መንታ እንባ ነው የሚያስለቅስሽ። መንታ እንባ አሉ። ጥሩ ባሎች አሉ፣ እንደዛ ስል ሁሉም አይደሉም። መልካም ባሎች አሉ፣ እናታቸውን እየተንከባከቡ ለእናታቸው እየታዘዙ የኖሩ ጥሩ ባሎች አሉ። ሚስቶቻቸውንም ልክ እንደ እናታቸው የሚያዩ በዛው ልክ ደግሞ ባለጌ ካረገዙ በኋላ የሚሮጡ የሚፈረጥጡ ቡጭ የሚሉ ሚስቶቻቸውን የሚጸየፉ ባሎች አሉ። ለ30 ደቂቃ ዞር ብለው የማያዩ ባሎች አሉ። ምናውቀው ነው። ምንም ትደባበቃላችሁ። ሳሚ እኮ ልክ እኮ ነው። እኔ ለሚስቴ በድፍረት ወጥቶ እኮ ነገራችሁ። እኔ ለሚስቴ እንደዚህ አይነት ባል ነበርኩኝ ብሎ ካለ ከአዋቂው ከባለቤቱ በላይ አዋቂ ነኝ እኔ እናንተ ቤት ጎዝጓዥ ነኝ ያላችሁ አንዳንድ ሰዎች ግዴታ ነው። በዚህ ዘመን ግን ወንድ ልጅ እንደዚህ ያደርግም። ቤቱን የሚወለወሉ እኔ ጋይስ አሉ፣ ግን እንደዚህ ወንዶች አሉ። ሚስት እርጉዝ ነሽ ብሎ ቤት የሚወለወል ዕቃ የሚያጥብ እግሯን የሚያጥብ አለ። ግን ጋይስ እንደዚህ ወንድ እንደው ምን የተባረካችሁ ሴቶች ናቸው። የሀገሬ ልጅ እናቶቻችሁ ቱቱቱቱ እያሉ የመረቋችሁ ያደጋችሁ ልጆች መሆን አለባችሁ ጋይስ። እንደዚህ አይነት ባል ካጋጠማችሁ ገብርኤል ምስክሬ ነው። በዚህ ዘመን ባልሽ እንደ እናት እንደ ወንድም እንደዚህ የሚንከባከብሽ ባል ካገኘሽ እውነቴን ነው የምነግርሽ፣ እመቤቴን አንቺ የዚህ ክፍለ ዘመን ምርጥ ሴት ነሽ። በቃ እግዚአብሔር እመቤቴ ትወድሻለሽ። በእንደዚህ አይነት ባል ከባረከች